ዛሬ ሙሴ መጣ፣ በተራራው ላይ ቆመ፣ እንዲህም ብሎ ተናገረ። የኔ ሙሴ አምላክ ማን ነው ሙሴ የሚል? እኔ ሙሴ ጠላት ብገድል፣ ባህር ብከፍል፣ ፈርዖንን ባሳፍር ባንተ እንጂ ነው ጌታዬ አለና ለኢየሱስ ክርስቶስ ሲሰግድለት ኦርቶዶክሶች ማን ይሉታል? የጌቶች ጌታ። ካቶሊክ ሁለት ባህሪ፣ አይሁድ ሐሰተኛ ነቢይ ለስም አጠራሩ ክብር ምስጋና ይሁን፣ ፕሮቴስታንት አማላጅ፣ ጆሆባ ዊትነስ ፍጡር፣ እስልምና ደግሞ አላህ አይወልድም አይወለድም አለቀ። ነብያና ኢሳ ነው ይላል። ሙሴና ኤልያስ። ሙሴ ከየት መጣ? ከሲኦል። ኤልያስ ከየት መጣ? ከብሔራዊ። ሙሴ ዘዳግም 34 ቁጥር 5 ሞቷል። በናባው ምድር በፌጎር ሞቶ መላእክት ቀብረውታል። ስጋ በመቃብር ነው፣ ነፍሱ በሲኦል ናት። እንዴ የሙሴ ነፍስ ሲኦል! እናንተ ጉድ መጣ። በሲኦል ነበረች የሙሴ ነፍስ። እና አብርሃም ሴት ነበሩ፣ ሲኦል ነበሩ። ክርስቶስ መጥቶ የጥሉ ግድግዳ አልፈረሰም። ቀራንዮ ተሰቅሎ ደሙን አፍሶ ሲኦልን ገና አልመዘበራትም። ስለዚህ ሰዎች ሁሉ ሲሞቱ ነፍሳቸው ወዴት ነበር የሚሄደው? ወደ ሲኦል። እሳቱ ግን አያቃጥላቸውም። አናንያ፣ አዛርያ፣ ሚሳኤል እሳቱ ሲጣሉ እንዳላቃጠላቸው የጣሏቸውን ሰዎች ለብሎ እንደገደላቸው የቅዱሳን ነፍሳት በሲኦል እሳት አይነካም። የነዌና የአልዓዛርን ታሪክ አታስታውሱ? ወደኛ ላከው ገደላን ለመመሃል የሚለው ታሪክ እኔም እንደምታነበው አላውቅም። እንግዲህ መጽሐፍ ቅዱስ ካላነበባችሁ ክርስቲያን ኦርቶዶክስ መጽሐፍ ቅዱስ ያላነበበ ሰው የተመለሰ ሙሴ ከሲኦል፣ ኤልያስ ሁለተኛ ነገሥት ምዕራፍ 2 አልሞተም። ኤልያስ ተወስዷል በእሳት ሰረገላ። ስለዚህ ሙሴና ኤልያስ መጡ። ኢየሱስ በመሃል ጴጥሮስ፣ ዮሐንስ፣ ያዕቆብ ከዛ ደግሞ በዚህ ማን አሉ? ሙሴና ኤልያስ። ቁጥራቸው ስንት ሆነ? 5። በኋላ እንመለሳለን። ከዛ ሙሴና ኤልያስ ይላል ማቴዎስ 17 ነው ስታዩ፣ በሉቃስ 9 ስታዩ ሙሴና ኤልያስ ከኢየሱስ ጋር ተነጋገሩ። ጴጥሮስ፣ ዮሐንስ፣ ያዕቆብ እየሰሙ ነው። ምን ተነጋገሩት? ከኦርቶዶክስ ውጭ ማንም ተነጋገሩ ይላል መጽሐፍ ላይ። ተነጋገሩ። ምን ተነጋገሩ? በኢየሩሳሌም ስላለው ስለመውጣቱና ስለመውረዱ ይላል። ሌላ ነገር ግን የለም። ሙሴና ኤልያስ ምን ተነጋገሩ? ልንገራችሁ። በኦርቶዶክስ ቤተክርስቲያን ተጽፏል። የሌለው ሰው አሁን በቃ እነዚህ ኦርቶዶክሶች ከየት ነው የሚያመጡት ይላል። የለውም እሱ እኛም ከአባቶቻችን ሲወርድ ሲዋረድ ሳትጠፋ ሳትሰረዝ ሳትደለዝ ርትዕት ሃይማኖት ከአብ ወርዳ ዛሬም አለች በዚህ ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ሙሴና ኤልያስ ምንድን ነው ያሉት? ተመልከቱ። ሰዎች ማን ይሉኛል ብለው ስለነበር ሙሴ ነህ፣ ኤልያስ ነህ፣ ኢያሱ ነህ፣ ዮሐንስ መጥምቅ ነው፣ ይሄ ሁሉ ሲሉ ነበር። ስለዚህ ሙሴ መጣና የኔን የሙሴ አምላክ ማን ነው ሙሴ የሚልህ? ሙሴ ኦሪት ዘጸአት ምዕራፍ 33 ቁጥር 23 ላይ ኦሪት ዘጸአት ምዕራፍ 33 ቁጥር 23 ላይ እባክህ ፊትህን አሳየኝ አምላኬ አለ። እባክህ ፊትህን አሳየኝ። ሙሴ ፊቴን አይቶ በፊቴ የሚቆም ስለሌለ አንድ ስፍራ አዘጋጅቼልሃለሁ፣ በዛ በዓለቱ ላይ አቆምሃለሁ፣ ያኔ ጀርባዬን ታያለህ አለው። ከድንግል ማርያም ከሥጋ ሥጋ ከነፍሷ ነፍስ ነስቼ በዛ ተራራ ላይ ጠራና ታየኛለህ አለው። ዛሬ ሙሴ መጣ፣ በተራራው ላይ ቆመ፣ እንዲህም ብሎ ተናገረ። የኔ ሙሴ አምላክ ማን ነው ሙሴ የሚል? እኔ ሙሴ ጠላት ብገድል፣ ባህር ብከፍል፣ ፈርዖንን ባሳፍር ባንተ እንጂ ነው ጌታዬ አለና ለኢየሱስ ክርስቶስ ሲሰግድለት ሲናገር፣ ኤልያስ ደግሞ የኔን ኤልያስ ጌታ ማን ነው ኤልያስ የሚል? እኔ ኤልያስ ሰማይ ብለጉም ዝናብ ባዘንም እሳት ባወርድ ባንተ እንጂ እኮ ነው ጌታዬ ብሎ ለጴጥሮስ ይሰማሉ። የሙሴ አምላክ ነው ኢየሱስ፣ የኤልያስ አምላክ ነው ኢየሱስ፣ የጴጥሮስ አምላክ ነው ኢየሱስ፣ የዮሐንስ አምላክ ነው ኢየሱስ።
የነቢያት የሐዋርያት አምላክ ነው የኔ እናንተ ኢየሱስ። እሱ ሰማይን የዘረጋው ነው። ለስሙ አጠራሩ ክብር ምስጋና ይግባው። ምድር የኋላ ያጸናው ነው። ጌታ ብለን አናቆምም። የጌቶች ጌታ ነው። ሰማችሁኝ? ጌታ ብለን አናቆምም። የምን ጌታ ነው እሱ? የጌቶች የነገሥታት የአማልክት የቅዱሳን የልዑላን ለተናገራችሁ ሁሉ ይድረስላችሁ። ያልተናገርከውን አንደበት ላይ ያለውን ሰይጣን ይቀበል ይደረግ። ኢየሱስ ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው። ሙሴና ኤልያስ ደግሞ ነገራቸው። ሙሴ ምን ሆኗል ብያለሁ? ሞቷል። ኤልያስስ አልሞተም። ኢየሱስ ሁለቱን ለምን አመጣቸው? አብነት አድርጎ አንድ የሙታን አምላክ ነው፣ ሁለት የሕያዋን አምላክ ነው። ኢየሱስ ይሄ ነው። ኦርቶዶክሶች ማን ይሉታል? የጌቶች ጌታ። ኦርቶዶክስ ተዋሕዶ የኢትዮጵያዊቱ ቅድስት ቤተክርስቲያን ምን ትለዋለች? የነገሥታት የአማልክት። ካቶሊክ ሁለት ባህሪ፣ አይሁድ ሐሰተኛ ነቢይ ለስም አጠራሩ ክብር ምስጋና ይሁን። ፕሮቴስታንት አማላጅ፣ ጆሆባ ዊትነስ ፍጡር። እስልምና ደግሞ አላህ አይወልድም አይወለድም፣ አለቀ። ነብያና ኢሳ ነው ይላል። በድንግልና ነው የተወለደ ይላል ቁርአን። ከድንግል ማርያም በድንግልና ነው የተወለደ ይላል። ከዛ አልሞተም፣ ስምዖን ተሰቀለ ይላል። ደግሞ የሚገርመው በትንሣኤ ይመጣል፣ እሱ ነው የሚፈርደው ይላል። ግራ የሚገባ ነገር ነው። አንድ ቦታ ከአላህ በስተቀር ዝንብል እንኳን መፍጠር የሚችል የለም ይላል በቁርአን። ይህንን የእስልምና ሊቃውንት ሊነግሩን ይችላሉ፣ የበለጠ ሊያብራሩልን ይችላሉ። አንድ ስፍራ ላይ ከአላህ በስተቀር ዝንብ እንኳን መፍጠር የሚችል ማንም የለም ይላል። እዛ ቁርአን ላይ ደግሞ ኢየሱስ ጭቃ እያደረገ ወፍ እየሰራ እፍ እያለ ይለቅ ነበር ይላል። ያኔ ሲመጡ የነብዩ መሐመድ ዘመኖች ከኢትዮጵያ መጽሐፍ ያገኙት ነው። 81 ሆኖ መጥተዋል። ከዛ በኋላ ደግሞ መጥተዋል። የኢትዮጵያ እምነትን ነው እዛ ውስጥ የምታዩት። እና ኢየሱስ ክርስቶስ አላህ ብቻ ነው ዝንብን እንኳን መፍጠር የሚችል ካሉ ጭቃ አድርጎ እፍ እያለ ወፍ ከፈጠረ ራሱ ቁርአን ይመሰክራል ኢየሱስ እግዚአብሔር ነው ማለት ነው። ግን እምነታቸው አይደለም። ስለዚህ በዛው አሪዮስ ዛሬ የብዙኃን ማርያም ዕለት 318 ሊቃውንት የተሰበሰቡት ኢየሱስ አምላክ አይደለም፣ ኢየሱስ ፈጣሪ አይደለም። አሪዮስ ልቡ የተደፈነ ጆሮ የተከፈተ ሰው። የጥንት መናፍቃን ናቸው። የድሮ መናፍቃን ልባቸው የተቆለፈ ጆሮአቸው ግን የተከፈተ ነው። ያነባሉ፣ ይመራመራሉ፣ ጆሮአቸው ክፍት ነው፣ ልብ ግን ድፍን ነው። አሁን ያሉ ደግሞ የሚነሱ ጆሮም ልብም ድፍን ነው። በጣም ልዩነት አለ። የጥንት መናፍቃን ስኮላርስ ናቸው፣ ሊቃውንት ናቸው፣ ሃይማኖተኛ ግን አይደለም። አሪዮስ እንዲህ ዝም ብሎ እንዳይመስላችሁ ሙሉ የአሪዮስ ጽሑፍ አቀርባለሁ። ብዙ ጊዜ የሚጠቀሰው የምሳሌ 8:22 ላይ እንዲህ ብሎ አገኘ ጥበብ የመንገዱ መጀመሪያ አደረገኝ እሱ አለ። እሱ ዋናው ነው። በጣም ብዙ የሚፈላሰፉበት ነው። እና አትናቴዎስ እነ እስክንድሮስ 318 ሊቃውንት በዛሬ ቀን ስብሰባ ጀምረው ዛሬ ተሰብስበው ሁሉም ገብተው ጸሎት አድርገው የአሪዮስ ትምህርት ክደት እንደሆነ የተመሰከረበት ነው። ደግሞ የሚገርማችሁ ኢየሱስ ክርስቶስ ራሱ ከ318 ሊቃውንት መሃል ነበር ይላል። እነዚህ 318 ሊቃውንት በጣም ብዙ መከራ የደረሰባቸው፣ እጃቸው እግሩ ያልተቆረጠ፣ ዓይኑ ያልፈረጠ፣ አንድ አካል ያልጎደለው አልነበረም። ስለ እምነታቸው ሲሉ፣ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሉ እነዛ 318 ሊቃውንት በረከታቸው በሁላችን ይደር፣ በእነሱ ላይ ያደረ መንፈስ ቅዱስ በእኛም ይደር። የሚገርማችሁ መሃላቸው ግን ኢየሱስ ክርስቶስ ቁጭ ብሎ ነበር። ቆስጠንጢኖስ እንደውም ገብቶ እንደ ሕፃን አየው እና ሲናገር ያየዋል። ቆስጠንጢኖስ ይገለጽለታል። ነገሩ እንደዚህ ሕፃን ነው ይላል። ክርስቶስ በመካከላቸው ስለነበር ሳታውቁት በቤታችሁ ይግባላችሁ፣ ስታውቁትም ይግባላችሁ። ክብርና ምስጋና ይሁን። ስለዚህ ዛሬ የአሪዮስ አስተሳሰብ ሰዎች ማን ይሉኛል ሲባል አሪዮስ የኢየሱስን አምላክነት ነው የካደው። ሰው ነው ያለው ልክ ዮሐንስና ኤልያስን እንዳሉት ነው። በዛ መንገድ ነው። በእኛ ግን በኦርቶዶክስ ተዋሕዶ ቤተክርስቲያን እምነታችን አብ ወልድ መንፈስ ቅዱስ በስም በአካል በግብር በኩነት ሶስት በእዘዝ በአገዛዝ ይህን ዓለም በመፍጠር ፈጥሮ በማሳለፍ በፈቃድ በስምረት አንድ አምላክ ብለን የምናመልከው። ስለዚህ መበላለጥ የለም። አባ ሕርያቆስ በእመቤታችን ቅዳሴ ላይ
አይታችሁት ከሆነ ዛሬ ምን ነበረ ይል የነበረ? ወይም የሰለስቱ ምዕት ቅዳሴ ነው ዛሬ ተቀደሰው። የእመቤታችን ቅዳሴ ሲቀደሱ አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። አብርሃም ይስሐቅን እንደሚያዘው አብ ወልድን አያዘው። ይስሐቅ ያዕቆብ እንደሚያዘው እንደሚበልጠው ወልድ መንፈስ ቅዱስን አይበልጥም። አብ ወልድ መንፈስ ቅዱስ ትክክል ናቸው ይላቸዋል። ለስም አጠራሩ ክብር ምስጋና ይሁን። ኦርቶዶክሳን ሁልጊዜ መገለጫችን ምንድነው? አንድ ነገር ሲሆን ወይ ብንደነግጥ ወይ ሰማይ መብረቅ ቢያደርግ ወይ የሆነ ነገር ቢሆን ምንድነው ሁልጊዜ የምንለው እኛ? በስመ አብ ወወልድ ወመንፈስ ቅዱስ። ማንንም እንጠራ? አብን፣ ወልድን፣ መንፈስ ቅዱስን። ይሄን ስንል ደግሞ እግዚአብሔር ማለታችን። አሁን አንዳንድ ያለ ሰዎች ገንጥለው ኢየሱስን ብቻ የሚጠሩ ይኖራሉ። እነሱ የአብ መንፈስ ቅዱስ ሚስጥሩም ስለሌላቸው ኋላ ኋላ ላይ በኢየሱስ ስም ሰዎች ሰበል በኢየሱስ ስም ኃጢአት አለ። በኢየሱስ ስም ግን የኦርቶዶክሱ መገለጫ ምንድነው? አባቱም አይተውም፣ የባህሪ ሕይወቱ መንፈስ ቅዱስም አይተውም። በስመ አብ ወወልድ ወመንፈስ ቅዱስ ነው። ይሄ ነው ቅዳሴ ሲገባ በስመ ሥላሴ ነው የሚጀምረው። ቄሱ እጁን ዘርግቶ አሐዱ አብ አብ ወልድ መንፈስ ቅዱስ ነው የሚያነሳው። አንዳንዴ ሳታውቁት ባህል ራሱ ቀስ እያለ እየተንሸራተተ ከዛ በኋላ ወደላው ልትሄድ ትችላለህ። የኛ መሰረታዊ ነገራችንን ካለመረዳት የሚመጡ ነገሮች አሉ። ሰዎች ማን ይሉኛል? ሰዎች የፈለጉትን ይላሉ። እናንተስ ማን ትላላችሁ? የኔና የእናንተ ጥያቄ ለደቀ መዛሙርቱ የቀረበው ጥያቄ ነው። ማን ትሉኛላችሁ? ጴጥሮስ መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። የሕያው እግዚአብሔር ልጅ ክርስቶስ ነህ። ሁለት ነገር ልብ በሉ፣ ሁለት ነገር ከኔ ቀጥላችሁ ተናገሩ። የእግዚአብሔር ልጅ፣ የሰው ልጅ፣ ሁለቱን ነገር ልብ በሉ። የእግዚአብሔር ልጅ፣ የሰው ልጅ። አንድ ጊዜ ጌታችን ኢየሱስ ክርስቶስ ፈሪሳውያን ወደ እሱ መጡና ምን ይመስላችኋል ስለ ክርስቶስ አላቸው። ምን ይመስላችኋል ስለ ክርስቶስ? የማን ልጅ ነው አላቸው። ምን ይመስላችኋል? የማን ልጅ ነው? ከቅድሙ ጋር ተመሳሳይ ማቴዎስ ላይ ታገኙታላችሁ። በ22ቱ ምዕራፍ ይመስለኛል። ስለ ክርስቶስ ምን ይመስላችኋል? የማን ልጅ ነው አላቸው። ሁሉም ምን ብለው መለሱ መሰላችሁ? የዳዊት ልጅ ነው። የዳዊት ልጅ ነው አላቸው። አዎ አሉ። የዳዊት ልጅ መሆኑን ታምናላችሁ አላቸው። አዎ አሉ። መሲህ የዳዊት ልጅ ነው የሚሆነው አሉ። ታዲያ ዳዊት እንዴት እንዲህ ብሎ ትንቢት ተናገረ? ይቤሎ እግዚእ ለእግዚእየ ንበር በየማንየ እስከ አገቦሙ ለጸላእትከ ታሕተ መከይደ ገሪከ። እንዴት እንዲህ አለ አላቸው። ምን ማለት ነው? ጌታዬን ና በቀኜ ተቀመጥ አለው ይላል። ይሄ ቃል አለ። ከኔ ቀጥለው የተናገሩ ጌታዬን ና በቀኜ ተቀመጥ አለው። ማንን? ስንት ጌታ ነው አሁን እዚህ ጋር የምታዩት? አንዱ ጌታዬ እንዲህ አለ። ማንን? ጌታዬ። ዳዊትን ደግሞ የሚያናግረው ማን ነው? በዚህ ሰዓት ሌላ ጌታ አንዱ። ምንም ችግር የለም፣ ልዩነት የለም። ማን ነው የሚያናግረው? መንፈስ ቅዱስ። ዳዊትን መንፈስ ቅዱስ አናገረው። ጌታ መንፈስ ቅዱስ ዳዊትን አናገረው። ጌታ መንፈስ ቅዱስ ዳዊትን ሲያናገረው ምን አየ? ጌታዬን ና በቀኝ ተቀመጥ ሲለው አየ። ጌታ መንፈስ ቅዱስ ዳዊትን አናገረው። ጌታዬን ና በቀኝ ተቀመጥ አለው ማለት ጌታዬ አብ ጌታዬ ወልድን ና በቀኝ ተቀመጥ አለው። በስጋ ልማድ። በምን ልማድ? እቤታችሁ ሰው ሲመጣ ምን ትላላችሁ? ኖራችሁ መቀመጫ ሰጠን እንዴ? እነዚህ ተቀመጣችሁ። ምን ስለመጣ? ሰማይ ማን እንግዳ ሄደ? አሁን ወልድ ሲሄድ ወደ ሰማይ ማን እንግዳ ሄደ? ስጋ እንግዳ ሄደ። ሰማይ አልነበረም። ስጋን ተዋህዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ሲነሳ አንድ ነገር ልብ በሉ። ሲሰቀል በተዋህደው ስጋ። አሁን በካቶሊኮች እምነት ከሆነ የተሰቀለው ክርስቶስ አምላክ አይደለም። ምክንያቱም ሂውማኒቲ እና ዲቪኒቲ ዩናይትድ አለ ብለነሱ መለኮትና ትስብእት
አልተዋሃደም። ለእነሱ ሁለት ባህሪያት ቱ ኔቸርስ ይላሉ። ቱ ኔቸርስ አልተዋሃደም ይላሉ ካቶሊኮቹ። ብዙ ጊዜ እናንተ ቶሎ የሚናገራችሁ ሰዎች አሉ። ቀድማችሁ አትዘጋጁ። ሌላ ሰው ቢጠይቃችሁ ቀድማችሁ መልስ አትዘጋጁ። ተማሩ ነው ኦርቶዶክስ ቤተክርስቲያን። መምህራኑ ደግሞ እንዲህ አይነቱን ነገር እንደሚያስተምሩ ተስፋ አደርጋለሁ። ከኔ በላይ ያስተምሯቸዋል። እሱ ችግር የለም። ቱ ኔቸርስ ይላሉ። ሁለት ባህሪያት ይላሉ። ለምሳሌ ኢየሱስ በውሃ ላይ ሲሄድ በመለኮት ነው፣ ሲተኛ በትስብእቱ በስጋው ነው ይላሉ። እንደሱ የሚባል የለም። ተዋህዷል። ቃል ስጋ ኮነ ሲል ተዋሃደ። ኮነ የሚለውን ይዘው ተለወጠ እንዳይሉ ከዛ ደግሞ ወሃደር ላዕሌን አላቸው፣ በእኛ ላይ አደር አላቸው። ሀደር የሚለውን ይዘው አደር እንዳይሉ እንደ እንጀራ እንዳነባበሩ ሆነ እንዳይሉ ከዛ ኮነ አለባቸው። ሆነ አለባቸው። ትንሽ ለቀጥታለች፣ ግድ የለም ብሰው ሌላ ጊዜ ትማሩታላችሁ። ስለዚህ ዳዊት አባቱ ከሆነ እንዴት ጌታዬ ብሎ ጠራ አላቸው። መልስ አጡ፣ ዝም አሉ። ምክንያቱም ከሰማይ የወረደው ኢየሱስ ከድንግል ማርያም የተወለደው እሱ ሰማይና ምድርን የፈጠረው ነው። ዮሐንስ ወንጌላዊ በምዕራፍ 1 ላይ የምታውቁት ሁልጊዜ እንጠቅሳለን። በመጀመሪያ ማን ነበረ? ቃል በማዘን ነበረ፣ በእግዚአብሔር ዘንድ ሕልውና ነው። ቃል ምን ሆነ? ሥጋ ሆነ። ቃል ማን ነው? እግዚአብሔር ምን ሆነ? ሥጋ ሆነ። ለዚህ ነው ድንግል ማርያም ወላዲተ አምላክ የምትባለው፣ አምላክን ስለወለደች። ይህን ግን አሪዎስ፣ ንስጥሮስ፣ መቅዶንዮስ ካሉ ወላዲተ አምላክ አትባለው። እነዚህ ሰዎች ግራ ይገባቸዋል። ቶሎ ድንግል ማርያም ወላዲተ አምላክ የአምላክ ናት። ድንግል ማርያም ቤዛዊተ ኩሉ ዓለም ዘዓለም ቤዛ። ድንግል ማርያም የእመብርሃን ተመልከቱ፣ እመብርሃን የብርሃን እናት። ኢየሱስ እኮ ነው። ኢየሱስ እኮ ነው አምላክ። እሱ እኮ ነው። ሁሌ የምንለው አለ። ከዚህ በፊትም ብያቸዋለሁ። አንድ ላይ ያቆና እነዚህ አሁን የሚያዘምልን እፍረት በሙዝን የሚያዘን አንድ ላይ ያቆና የዛን ቅድም ሲዘምር የነበረው ድምፃዊ ነበር። ወረቡ ሲል ነበር እፍረት በሙዝ ኢየሱስ ክርስቶስ ንቁንስ ግን ወጡ ወላ ቃል ትእዛዛት ነው ከመይስራኤል ማጣዊ ነው። በትምህርት ማለባችሁ እሺ ተውት። እፍረት በሙዝ ኢየሱስ ክርስቶስ አታውቁትም እናንተ? ንዑንስ ግሮቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ። አታስቀድሱ ነው። አሁን የእናንተ እኮ ነው የለው። ዲያቆን እኮ የተቆራረጡት እኮ ዲያቆኖቹ የእናንተ እኮ ስለሆነ ነው። እናንተ ናችሁ ማለት ያለባችሁ። ይህ ነው እኮ ይበሉ ህዝብ እኮ ነው። እርግጥ ዲያቆኖቹም ዋና ለተባሪውን ታውቁታላችሁ። ይህን ዜማ እኔ ብዙ ጊዜ ያስብለዋለሁ። እንደው ቅዳሴ ላይ ስለለመዳችሁት ብዬ እኮ የለመዳችሁትን ማምጣት ነው። የምታውቁታላችሁ የላችሁ? አሁን ነው በስመ አብ ወወልድ ወመንፈስ ቅዱስ ማለት ጨርሻለሁ። ይሄን አሜሪካ እኛ ቤተክርስቲያን ይሄንን ቪዲዮ ቀርጬ ያሳያችሁ። ይሄን ቀድሞው ነው የሚሉት። ታዲያ ምን የምትማሩት? ምንድነው የተማራችሁ? ምንድነው የምትዘምሩት? ምንድነው የምትሰሙት? ዋናው እኮ ይሄ ነው፣ ቅዳሴ ነው። ወቀስኳችሁ እንዴ ትንሽ? ኧረ ወቅሳለሁ ገና በደንብ አድርጌ የመጣሁት ለዚህ አይደለም እንዴ? እስቲ ማለት የሚፈልግ ነው ማሰው ነው። ይሄ ማለት የሚፈልግ ይበል፣ ማለት የማይፈልግ ግን እንዳይ። ይሄ ነው ቃሉ። መጀመሪያ ነገራችሁ እግዚአብሔር ሆይ እርዳኝና በየሰንበቱ ለማስቀደስ ኃይልን ስጠኝ አብቃኝ የሚል ቃል ነው የምናገረው። ማለት የሚፈልግ ይበል። እግዚአብሔር ሆይ ኃይልን ስጠኝ በየሰንበቱ መጥቼ እንዳስቀድስ ብርታቱን ያደርግላችሁ። ዋናው ነገር ይሄ ነው ወገኖች። ሁሉ ዘገብራ ለጽድቅ ጻድቅ ውእቱ። ይሄ እኮ የሚባለው እንደው በዛ ለምን ይላል መሰላችሁ? ኢይበል ፈላሲ ዘገባ። ይህን ካላወቃችሁ ማምን አወቃችሁ? ቅዳሴ ሲገባ ገና የሚባለው እኮ ኢይበል ፈላሲ ዘገባ። ዛሬ ይልሃል
ቅዳሴው ላይ ስገባ ቄሱ ምን ይላል? ከዛ ሚ መጠን ግም ትዛቲ ዕለት እች ቀን ምን ያህል የምታስፈራ ናት! እች ቀን ምን ያህል የምታስጨንቅ ናት! ከሰማይ መላእክት የሚወርዱባት ይልቁንም መንፈስ ቅዱስ ይህንን ህብስቱን ጽዋውን ሊለውጠው ወይ ሲልሎ ለስንቱ ውስጥ በዚህ የሚወርድበት የሚባልበት ሰዓት እኮ ቅዳሴ ሰዓት። ኢየሱስ እኮ በእኔና በእናንተ ዘንድ እኮ ዝም ብሎ ዓለም እንደሚለው አይደለም። ቅዳሴ ሲገባ ከቤተልሔም ይመጣል፣ ወደ መቅደሱ ይገባል። ቤተልሔም ጌታ የተወለደበት ነው። ከዛ ህብስቱ ይመጣል፣ ወደ መቅደሱ ቀራንዮ ይቀርባል። እኔና እናንተ ሁል ጊዜ ኃጢአት ስርየት በደላችን የሚደመሰስበት እውነተኛውን ኢየሱስ ነው የምንጠራው። እሱ የጌቶች ጌታ ነው፣ የነገሥታት ንጉሥ ነው፣ የአማልክት አምላክ ነው፣ የኃያላን ኃያል ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ ያው የእግዚአብሔር ልጅ ነህ፣ የድንግል ማርያም ልጅ ነህ። አሜን። ክብርና ምስጋና ይግባው። ይሄ ነው ልዩነታችን። ታዲያ በምን ታውቃላችሁ? ጠላታችሁን ዲያብሎስን ካላወቃችሁ፣ መናፍቃን የሚባሉትን ካላወቃችሁ። እንደውም እኔ በጣም እየደነቀኝ ያለው ነገር አለ። መላካል በጣም ሊታሰብበት የሚገባ ሊቃውንተ ቤተክርስቲያን እዚህ ሀገር በጣም ብዙ መምህራን የመናፍቃንን ስም ሁሉ በሊቅነት እያሉ በምን እያሉ ሰው ሲለማመድ አይተዋል። የመናፍቃን ስም ይጠራል በትልቅ ተማሩ በንበራቸው ሰዎች። እንዴት ተደርጎ ነው ለእምነት ጄሮ የሚጠቀሰው? እንዴት ተደርጎ ነው ለእምነት አርጌንስ የሚጠቀሰው? ኦሪጅን እና እንደውም እነሱ ነገራቸው አሪዎስ በልጣቸዋል በእውቀት ግን አሪዎስ እንዳለው ተብሎ ይጠቀሳል በሊቅነት። ወዴት እየሄድን ነው? ብቻ ለዛሬ ነግራችሁ የፈለኩት መሰላችሁ ኢየሱስ የአብ ልጅ ነው፣ ኢየሱስ የድንግል ማርያም ልጅ ነው። ይሄን ይዛችሁ ከሄዳችሁ ይበቃችኋል። ክብር ምስጋና ይግባው። አሁን ይሄ ማለት ምን ማለት ነው? ትምህርቴን ላጠቃልል። ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ ወልድ ከአብ የተወለደ ነው። ኢየሱስ ድንግል ማርያም ስትወልደው አይደለም የመጣው። ድንግል ማርያም ስትወልደው ስሙን ኢየሱስ ያለችው ቀድሞ ከአብ የተወለደው እሱ ራሱ እግዚአብሔር ይሆናል። የእግዚአብሔር ልጅ የሚባለው በዛ ነው። የሰው ልጅ የሚባለው ደግሞ ከቅድስተ ቅዱሳን ከድንግል ማርያም ስለተወለደ ነው። ይሄ ነው። ስለዚህ ወንጌል ስታነቡ አንድ ጊዜ የሰው ልጅ፣ አንድ ጊዜ እግዚአብሔር ልጅ የሚል ስታገኙ በዚህ መንገድ ነው የምትረዱት። ቀድሞ አውሮፓ ቀድሞ ያለውን ታሪክ አያውቅም። ጣዖት አምላኪ ነበረ። ቅርባችን ያሉ ሀገሮች እንደ ግብፅ የመሳሰሉ ሀገሮች ሁሉ ጣዖት አምላኪ ነበሩ። ኢትዮጵያ ግን ዓለም ከተፈጠረበት ጀምሮ እግዚአብሔርን የምታመልክ ሀገር ናት። ትንቢቱ ሁሉ ከአባቶቻችን ሲወርድ የመጣ ነው። ስለዚህ ስለ ኢየሱስ ያለን እኛ እምነታችን ምንድነው? ኢየሱስ አምላክ ነው። ኢየሱስ ወልድ ከድንግል ማርያም ከተወለደ በኋላ ሁለት አካላት አይባልም። እንደ ካቶሊክ ሁለት አካላት እንኳን አይሉም። ሁለት ባህሪያት አይባልም። እንደ አሪዎስ ፍጡር አይባልም። እንደ ማርቲን ሉተር እንደ ሪፎርሜሽን እንደ ፕሮቴስታንት አማላጅ አይባልም። እኛም ምንለው አንድ የጥሉን ግድግዳ አፍርሶ እኛም ሁላችንን ወደ መንግስቱ አግብቶናል የምንለው ከዛ በኋላ እንደገና እሱ አንሶ ከአብ ወይ ከመንፈስ ቅዱስ አንሶ የሚማልድበት ነገር የለም። ኦርቶዶክስ ክርስቲያን አምላክ ከሰማይ ወረደ፣ አምላክ ሰው ሆነ ከድንግል ማርያም። ይሄም እኔና እናንተን ከመከራ ሊያወጣን ነው። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ተመልከቱ። ያን ሁሌ የምናስበው ቅዳሴ ላይ ሄድን። ዲያቆኑ ብዙ ጊዜ የሚያዜመው ዜማ ምን ይላል? ሁልጊዜ ብዙ ጊዜ ዲያቆኑ የሚያዜመው ዜማ ምን የሚል ዜማ ይመስላችኋል? ተነጋጋሪ በትንሹ 13 ጊዜ 12 ጊዜ ልትሰሙት የምትችሉት ተንሱ። ሁላችሁም ታውቃላችሁ አይደል? ተንሱ። እናንተ መልሳችሁ ምንድን ነው? እግዚኦ። ከዛ ቄሱ ይላል እጁን ዘርግቶ ሰላም ለኩልክሙ ይላል። ከዛ የእናንተ ተራ ነው። እናንተ ደግሞ ምን ትላላችሁ? ምስለ ቤተክርስቲያን የምትመጡት ምን ለማድረግ ነው? እሑድ ጠዋት ንገሩኝ። ምን ለማድረግ ነው እሑድ ጠዋት የምትመጡት? ለማስቀደስ ነው ለመቀደስ? ለማስቀደስ ወይስ ለመቀደስ ነው የምትመጡት? ሁለቱንም ነው የምታደርጉት እናንተ።
አታውቁም? ቀድሳችሁ እኮ ነው የምትሄዱት። አስቀድሳችሁ ነው የምትሄዱት። አስቀደስኩ የምትሉት መጀመሪያ ዘቢብ፣ ዕጣን፣ ሙጋት፣ የመገበሪያውን እህል ይዛችሁ ስትመጡ ጧፉን፣ ሻማውን፣ መጽሐፍቱን እየገዛችሁ ስትመጡ ጸሎት ይደረግላችኋል። ያ ታስቀድሳላችሁ። ሁለት ማስቀደስ ሰውነታችሁን ሁሉ ታስባርካላችሁ። በካህኑ ሁሉ ትባረካላችሁ። ስጋውና ደግሞ ትቀበላላችሁ። ተቀደሳችሁ። ቀደሳችሁ ማለት ደግሞ ቅዳሴ 3 ክፍል ነው ያለው። የቅዳሴ መጽሐፍ 3 ክፍል አለ። አንድ ይዲ በሉ ከኔ ቀጠላችሁ። ይዲ ፊደልና ከዛ ነጥብ ዲ ይዲ ይበል ዲያቆን ምናምን ይበል ዲያቆን። እኔ ከስብከት ይልቅ ወደ ትምህርቱ አላላለሁ። ሁሉንም እንቀላቅላለሁ። ይበል ዲያቆን። ቀጥሎ ደግሞ ይካ ይላል። እሱ ደግሞ ይካ በሉ ይበል ካህን። አሁን ዲያቆኑን አያችሁ ይቀድሳል። ይበል ካህን አላችሁ መልአከ ኃይል ይቀድሳል። ከዛ ቀጠላችሁ ደግሞ ይህ ይላል። ይበል ሕዝብ ወይም ይበሉ ሕዝብ፣ ይበሉ ሕዝብ በሉ እስቲ። ታዲያ እናንተ አልቀደሳችሁም ያላችሁ ዲያቆኑ ምን ይላል? ተንሥኡ ለጸሎት ሰላም ለኩልክሙ። ዛሬ እኮ በዓል ነው ብዬ ነው እዚህ ያደረኩት። አንተ ምንድን ነው ግዕዝ የምታደርገው? ተመልከቱ አሁን ምን እንዳለ። አሁን ሁልጊዜ የምንለው ነው አይደል? መጀመሪያ ተንሱ ለጸሎት፣ ተንሱ ለጸሎት። ጸሎታችሁን የት እንደቆማችሁ ልብ በሉ ነው። የትም ሀሳብ እንዳይባክን ነው። አሁን የማይገባቸው ኦርቶዶክስ ውስጥ ማሰላሰል ወይም መንፈስን መግዛት፣ እኛ ጋር ነው መንፈስ መግዛት ያለው። የቡዲዝምን ሜዲቴሽንና ማኒፌስቴሽን አናመጣም። የራሳችን ተንሱ ለጸሎት ሲል ተነቃለ። ጸሎት ላይ ያለው ሀሳብ ከእግዚአብሔር ጋር ነው። ተንሱ ለጸሎት ያለው ዲያቆኑ ቀኔ ቀጥራችሁ ተናገራለች። ተንሱ ለጸሎት ያለው ዲያቆኑ የአዳም ምሳሌ ነው። ሰላም ለኩልክሙ ያለው ቄሱ የኢየሱስ ምሳሌ ነው። እግዚኦ ተሳሃለነ ምስለ መንፈስከ ያሉት ደግሞ የሁሉም ነፍሳት ምሳሌ ናቸው። ጨረሱ። ዲያቆኑ የማን ምሳሌ ነው? ሰላም ለቀረንቲከ መልአከ ኃይል ድገሙላቸው። አልገባቸውም። ሰላም ለቀረንቲከ እኮ ከደገሙ መልካ ኢየሱስ እውቀት ሁሉ ተሰብስቦ እኮ ልቡና ውስጥ ነው የሚገባው። ለዘመናዊ ትምህርትም ሆነ ለቤተክርስቲያን ትምህርት መልካ ኢየሱስ መድገም አለባቸው። ሰላም ለቀረንቲከ እኮ እሱ ነው የሚናገረው። መልካ ኢየሱስ ደግሞ ብትፈልጉትም ዲያቆናት፣ ሕፃናት መልካ ኢየሱስ ድገሙ። መልካ ኢየሱስ እኮ ሚስጥሩ ነው እያመጣ የሚጨምረው። አሁን ተናግሬ እንዴት ይሆናል? ልድገም። እናንተ ስሳ ቤታችሁ ሆናችሁ ያላችሁ መልስ እየሰጣችሁ እዚህ የምትከታተሉት በሶሻል ሚዲያ። ተንሱ ለጸሎት ያለው የአዳም ምሳሌ፣ እግዚኦ ተሳሃለነ የሚሉት የነፍሳት ምሳሌ ናቸው። ሰላም ለኩልክሙ የሚለው ቄስ የኢየሱስ ምሳሌ ነው። ተንሱ ለጸሎት የሚለው የማን ምሳሌ ነው? አቤት የአዳም። ምስለ እግዚኦ ተሳሃለና ምስለ መንፈስ ከሚሉት ደግሞ የማን ምሳሌ ናቸው? የማን? የነፍሳት ማለት የሰዎች እናንተ። ሰላም ለኩልክሙ የሚለው ቄስ የማን ምሳሌ ነው? የኢየሱስ። ባጭሩ ልንገራችሁ። በዕለት ፍሬት ሰማይ ኩከ ይላል። ዕለተ ዓርብ ናት። አስቀድሞ እግዚአብሔር ለአዳም ቃል ገብቶለታል። በሐሙስ ዕለት ወበመንፈቀ ዕለት ትወለድ ወለተ ወለትከ ብሎታል። ከ5 ቀን ተኩል በኋላ ከልጅ ልጅ አለው ከድንግል ማርያም ተወልጄ አድንሃለሁ ብሎ ቃል ገባለት። 5 ቀን ተኩል የተባለው 5500 ዘመን። ያቺ ዕለት አዳም በሲኦል ሆኖ ይጠብቃታል ከልጆቹ ጋር። ስለዚህ ዕለቲቱ ዛሬ ናት አለ። ዕለተ ዓርብ ዛሬ ናት ዕለቲቱ አለና ምን አለ? ያለ ቀን እኮ ዛሬ ነች አለና ሲኦል ውስጥ ያሉትን ነፍሳት ሁሉ ምን አላቸው? ተንሥኡ ለጸሎት አላቸው። ዲያቆኑ የዛ ምሳሌ ነው።
ነፍሳት ደግሞ በአንድ ላይ ምን አሉ? እግዚኦ በአማርኛ አቤቱ አቤቱ ይቅር በለን። ከዛ ቄሱ እጁን ዘርግቶ ምንድን ነው ያለው? ሰላም ለኩልኩም። ከዛ ልክ ይሄን ሲሉ ኢየሱስ ሲኦልን መዝብሮ ደሙን አሳይቶ እጁን አሳይቶ ያን ደም አሳይቶ ሲኦልን መዘበረና አስታረኳችሁ ከባህሪ አባቴ ከባህሪ ሕይወቴ ከመንፈስ ቅዱስ ከኔ ጋር አስታረኳችሁ አለና ውጡ ከሲኦል አለና እጁን አሳያቸው። ክብርና ምስጋና ለስሙ ይድረስ። ተመልከቱ። ከዛ የነፍሳት ምሳሌ የሆናችሁት እናንተ ደግሞ ምን አላችሁ? ሰላም ለኩልኩም ስትባሉ ምስለ መንፈስከ ከመንፈስ ጋር የሚለው ሊትራል ትራንስሌሽን ሊትራል ቀጥታ ትርጉም ነው። የአሊጎሪካል ትራንስሌሽኑ ግን ሚስጥሩ አንድምታ ትርጉም አለ፣ ሚስጥር አለ። ትርጉም ምስለ መንፈስከ ማለት ትርጉም ሊትራል ትራንስሌሽን ከመንፈስ ጋር አሊጎሪካል ሚስጥር አሊጎሪካል ትራንስሌሽን ሚስጥር የሚባለው ደግሞ እንደ ቃልህ ይደረግልን። ስለዚህ ምን አላችሁ እናንተ? እንደ ቃልህ ይደረግልን ብላችሁ ከየት ወጣችሁ? ከሲኦል ወጣችሁ ገነት ገባችሁ። ሁላችንም ቤታችን ገነት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ሕያው እግዚአብሔር ልጅ ክርስቶስ ነህ። ዓለም የሚድነው አንተ ነው። ደምን አፍስሰህ የምታድነው አንተ ነህ። ቀድሞ ሙሴ ቀድሞ አብርሃምን ቀድሞ አዳምን ቃል የገባላቸው አንተ ነህ። በከብቶች በረት ብትወለድ እኛ አንንቅም፣ እንደ አይሁድ አንንቅም፣ እንደ ኢሳይያስ ግን እንልሃለን። አዎ ባየነው ጊዜ ደም ግባት የለውም አሉ ዘመዶች ያለ አንተ ግን አምላክ ማነው ያስተዋለው ከትውልዱ በቀራንዮ አደባባይ ደምህን አፍስሰህ የምታድን አንተ ነህ እያሉ ነቢያት ተናገሩ። ቅዱሳን መላእክት በፊቱ ሲንበረከኩ በፊቱ ሲሰግዱ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ይበራሉ አለ ኢሳይያስ 6:3 ላይ። እንዲህ ማለት ምን ማለት ነው? ዓለምን በመስቀል ተሰቅለህ እንዴት ታድነዋለህ ሲሉ ነው። በመስቀል የተሰቀለው የድንግል ማርያም ልጅ እሱ የእግዚአብሔር ልጅ ነው። በቀራንዮ አደባባይ ደሙን ያፈሰሰው እሱ የእግዚአብሔር አብ ልጅ ወልድ ከድንግል ማርያም የተወለደው ኢየሱስ ነው። ተዋህዶ የምንለው ይሄንን ነው። እንደ አይሁድ አንክደውም፣ እንደ ሌሎቹ ነፍራሪያት አንለውም፣ እንደ ሌሎቹም አማላጅ አንለውም፣ እንደ ሌሎቹም ፍጡር አንለውም። በዛሬው ዕለት እንደመሰከሩልን ከሐዋርያት እንዳገኙት 318 ሊቃውንት እንዲህ እንለዋለን። ሰማይን የዘረጋ አንተ ነህ፣ ምድርን የመሰረትክ አንተ ነህ፣ የሚታየውን የማይታየውን የፈጠርክ አንተ ነህ። ዮሐንስ ወንጌላዊ በምዕራፍ 1 ከቁጥር 2 ጀምሮ እንደሚናገረው አንድም እንኳ ያላንተ የሆነ ምንም ነገር የለም እንለዋለን። የጌቶች ጌታ ነው ኢየሱስ፣ የአማልክት አምላክ ነው ኢየሱስ፣ የነገስታት ንጉሥ ነው ኢየሱስ፣ የልዑላን ልዑል ነው ኢየሱስ፣ የቅዱሳን ቅዱስ ነው ኢየሱስ፣ የአማልክት አምላክ ነው ኢየሱስ። ሰማይን የዘረጋው እሱ ነው፣ ምድርን የመሰረተው እሱ ነው። እኛ እንደ ሌሎች አንክድም። አንተ ለዘላለም አምላክ ነህ እንለዋለን። አሜን። አንተ የእግዚአብሔር ልጅ ነህ አለው። ይህን የገለጸልህ ሥጋና ደም አይደለም ጴጥሮስ፣ በሰማይ ያለ አባቴ ነው አለ። በዚህ መኖር ለእኛ መልካም ነው አለ። ተራራዋ ላይ በዚህ መኖር ለእኛ መልካም ነው የተባለች ኦርቶዶክስ ናት። በዚች መኖር ለእኛ መልካም ነው። መሀል ላይ ኢየሱስ አለ። ዛሬ ኦርቶዶክስ ጽላቱ አለ፣ ታቦቱ አለ፣ ኢየሱስ በዛ ላይ አለ። ሁለቱ እነዛ ሽማግሌዎች አሉ፣ ሙሴና ኤልያስ አሉ። ሁለቱ ቄሶች ቅዳሴ የሚገቡት ናቸው። እነዛ 3 ወጣቶች አሉ፣ ጴጥሮስ፣ ዮሐንስ፣ ያዕቆብ አሉ። እነሱ 3 ዲያቆናት ናቸው። 5 ሎካል ይባላሉ። በዚች መኖር ለኛ መልካም ነው። ከዓለም ርኩሰት አምልጣችሁ፣ ከሰዶም እሳት አምልጣችሁ፣ ከገሞራ ድፍረት አምልጣችሁ፣ ከገበያ ርኩሰት አምልጣችሁ ዛሬ ዓለማችን ከረከሰችበት የመንፍቅና ሕይወት የክደት ሕይወት ወጣችሁ እግዚአብሔር ይጠራችኋል። በጥርጥር መንፈስ የተያዛችሁ፣ በዲያብሎስ መንፈስ የተያዛችሁ፣ በቃልቻ መንፈስ የተያዛችሁ፣ በአዳልሞት መንፈስ የተያዛችሁ፣ በወሰንገላ፣ በብር አለንጋ፣ በቃልቻ፣ በጠንቋይ፣ በዓለማዊ ርኩሰት የታሰራችሁ ሰዎች ይሄ አምላክ ኢየሱስ ይጠራችኋል። ውጡ። የእግዚአብሔር ጸጋ የጠራቻቸው ፈጥነው ከዓለም ወጡ ይላል። ወለሳስ ገረቶሙ ጸጋ እግዚአብሔር ወፁ እምዓለም በሰዓቶሙ። ዛሬ ውጣ። በርኩሰት፣ በጠንቋይ፣ በቃልቻ፣ በጣዖት አምልኮ የታሰርክ፣ በአጉል ሱስ፣ በሲጋራ፣ በሐሺሽ፣ በዝሙት ርኩሰት የቆሸሽክ የቆሸሽሽ
ያደፋችሁ ትጠራላችሁ። ኑ ይላችኋል ክርስቶስ። ኑ ንስግድ ሎቱ ይሏችኋል ቅዱሳን። ኑ ንስገድለት ከመ ይስረይ ለነ ኃጣውኢነ ኃጢአታችን ይደመስስልን ዘንድ ይቅር ባይ ነው ይቅር ይበለን፣ መሐሪ ነው ይማረን፣ ቸር ነው በቸርነቱ ይጠብቀን። ወገኖቼ አይምረኝም ብለህ የምታስባለህ? ዛሬ ኃጢአትን ካቆምከው፣ ዛሬ በንስሐ ሕይወት ከተመላለስሽ፣ ይሄንን ብዙ ጊዜ ውጭ ሀገርም ሳስተምር ጠይቃለሁ። ከኪሳችሁ 100 ብር ጭቃ ላይ ቢወድቅባችሁ ትታችሁ የምትሄዱ እስቲ እጃችሁን አውጡ። 100 ብር ከኪሳችሁ ወደቀ ትታችሁ የምትሄዱ ማንም የለም። ጭቃ እኮ ነካው። አቤት ትታችሁ ነው አትሄዱም? አንዳችሁም አነሳዋለሁ የምትሉኝስ 100 ብር አነሳዋለሁ። ጭቃውንስ ምን አደርገዋለሁ? ከዛስ ወደ ኪስ ነው አይደለም እንዴ? ለምን? ገንዘባችሁ ነው። አንድ ነገር ልንገራችሁ፣ እናንተ እኮ የኢየሱስ ክርስቶስ ገንዘብ ናችሁ። ኃጢአት ይነካችኋል ጭቃ፣ በደል ይነካችኋል ጭቃ። ግን የንስሐ ሕይወት ሕዝበኒ ወአንጻኒ ማጥያት የተግደፈኒ ቅድመ ገጸከ ብላችሁ መዝሙር 50 ስትጸልዩ ወደዚህ ስትመጡ ወደ ቤተክርስቲያን ይቅር በለኝ ስትሉ እኮ የኢየሱስ ገንዘብ አይደላችሁላችሁ? ማን የፈጠራችሁ ነው? እንደ ኒው ኤጅ ሙቭመንት ጠፈር ነው የፈጠረኝ ልትሉ ነው? እንደ ሎ ኦፍ አትራክሽን መሬት ነች ወይም ደግሞ አንድ ተራራ ነው የፈጠረኝ ልትሉ ነው? ማን የፈጠራችሁ? ጥሩት፣ ድገሙና ነገሩ። ማን የፈጠራችሁ? ይመስገን ለዘላለም፣ ይመስገን ለዘላለም። የእሱ ገንዘብ ናችሁ። የፈጠረ እሱ ነው። ምን ሆነሃል አንተ? እሱ ነው የፈጠረህ። አንቺን የፈጠረ እሱ ነው። ኃጢአትማ ይነካሃል፣ ይነካሻል፣ ይነካናል። በንስሐ ሕይወት ግን ስንመጣ ገንዘብ አላችሁ እጥፍ ያደርጋችሁና የእሱ ኪስ መንግስተ ሰማያት ናት። ትልቅ ችግር የለም፣ ገነት ናት። ወደ ገነት ወደ መንግስተ ሰማያት ያስገባችሁ። ሁሌ የሚባለውን የምደጋግመው ነገር ልንገራችሁ፣ የምደጋግመው ልባችሁ ውስጥ እንዲቀመጥ። መጨረሻ ቅዳሴው ካለቀ በኋላ ዲያቆኑ የሚለው ምንድን ነው? እቱ በሰላም በአማርኛም ይላል አለ ወይም ካህኑ ምን ይላል? ወደ ቤታችሁ በሰላም ወደ ቤታችሁ ትገባላችሁ አይደል? ግን ወደ ቤታችሁ ግቡ ማለት መሰላችሁ? ስጋው ደግሞ ተቀበላችሁ፣ ቀደሳችሁ፣ አስቀደሳችሁ፣ ጸበሉን ጠጣችሁ፣ ተባረካችሁ። ከዚህ በኋላ ወደ መንግስተ ሰማያት ግቡ ማለት ነው። ድንግል ማርያም ማለት ደግሞ መርህ ለመንግስተ ሰማያት አለች። መርታ ወደ መንግስተ ሰማያት ታገባችሁ፣ ከልጇ ከወዳጇ ታማልዳችሁ። እግዚአብሔር ስሙ የተመሰገነ ይሁንልን። በእኛ ዘንድ ኢየሱስ ውበት አለ። በእኛ ዘንድ አምላክ ነህ። በእኛ ዘንድ የአማልክት አምላክ ነህ። በእኛ ዘንድ ሰብአ ሰገል እንደሰገዱልህ እንሰግድልሃለን። በሌላ አይሰገድልህም። በኦርቶዶክስ ቅዱስ ቤተክርስቲያን ርትዕት ሃይማኖት ግን እንሰግድልሃለን። አድነን፣ ይቅር በለን፣ የመንግስት ልጆች አድርገን። እግዚአብሔር ይባርካችሁ፣ በስጋ ያበልጽጋችሁ። ያ ግን ስራን ስትጀምር እግዚአብሔር በእርዳታ ስትጠይቅ እንጂ ቁጭ ብሎ አይደለም። በስራ ይባርካችሁ። አይችልም? አያደርግም? የዶኪማስ ጓዳ ትዝ አይላችሁ? ድንግል ማርያም አለች በቤታችሁ በልባችሁ። ታዲያ ምንድን ነው የምትሉት? ታይላችኋለች እኮ የምትል ነገር። ልጇ ወዳጇ እኮ ይለውጠዋል። የመረረ ህይወት ነው ያለ ይለወጥልሃል። የመረረ ህይወት ያለሽ ይለወጣል። ኮምጣጣው ይለወጣል። በማ እግዚአብሔር ከሁላችን ይሁን። መብርሃን በልጇ አትለያችሁ። ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የነ አርዮስ ትምህርት ወልድ ፍጡር፣ የነ ሰባሊዮስ የነ አቡሊናሪዮስ አንድ ገጽ፣ የነ አርጌንስ የነ ጄሮም ትምህርት ማዕረጋትና አብ ከወልድ ይበልጣል፣ ወልድ ከመንፈስ ቅዱስ ይበልጣል። ይህ ሁሉ በእኛ ዘንድ የለም። አብ ወልድ መንፈስ ቅዱስ ትክክል ናቸው። ኢየሱስ አምላክ ነው። ኢየሱስ ፈጣሪ ነው። አሜን። ኦርቶዶክስ ተዋሕዶ ናት። ለዘላለም ትኑር።